ሰላም ሰላም ፋሚሊስ እንዴት ናችሁ? እንዴት ቆያችሁ? ዛሬም ባበደ ቪዲዮ ተመልሰናል። ዛሬም ደግሞ በዌብ3 ኤርድሮፖች በአዲስ ዌብ3 ኤርድሮፕ ተመልሰናል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ከታች ያለችውን የሰብስክራይብ በተን በመጫን የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናላችንን ጆይን በማድረግ አዳዲስ አፕዴቶች ሲኖሩ ቶሎ የምናሳውቃችሁ ይሆናል። አይ ሆፕ አይ ቪዲዮ እንደሚሆን ተስፋ አደርጋለሁ። በቀጥታ ወደ ቪዲዮ ስንገባ በቅርቡ ላውንች የተደረገ ከአንድ ሳምንት በፊት ላውንች የተደረገ ኤርድሮፕ ነው። ፍሎ3 ይባላል። ዌብ3 ኤርድሮፕ ነው። ያው ይሄ ኤርድሮፕ በዌብ3 ዴቨሎፕ የተደረገ ሲሆን ላውንች ከተደረገ ምናልባት 10 ቀን ምናምን ይሆነዋል። አይ ቲንክ ማይኒንጉ ትንሽ የሚቆይ ይመስለኛል። ስለሱ እናወራለን ማለት ነው። ይህ ኤርድሮፕ ወደ $22 ሚሊዮን ሬዝ የተደረገ ወይም ፈንድ የተደረገበት ኤርድሮፕ ነው ማለት ነው። ባክድ የተደረገው ኔት ኤክስ ፋውንዴሽን በሚባል ካምፓኒ ነው ማለት ነው። የተሻለ ነገር እንደምናገኝበት የተሰማኝን ኤርድሮፕ ነው ለእናንተ ያመጣሁላችሁ ማለት ነው። ያው ይሄ ኤርድሮፕ ከሌሎቹ ለየት የሚል አይነት አይደለም። አክቹዋሊ ያው ኖዲፔይ እና ግራዲየንት እንዲሁም እንደዚህ ኔትወርክ ኤርኒንግ ላይ ለምትሰሩ ሰዎች አዲስ አይደሉም። ኖዳቸውን ኮኔክት በማድረግ ፖይንት ኤርን ማድረግ ነው ማለት ነው። ስለዚህ ብዙም አዲስ የሚሆንባቸው አይነት ኤርድሮፕ አይደለም ማለት ነው። ብዙም ግራ እንዳይገባችሁ ግራስ እና ኖዲፔይን እንደምትሰሩት ማለት ነው። ብዙም የሚከብድ ነገር የለውም። ያው ቪዲዮን ስታዩት በደንብ ቀላል ይሆንላችኋል ብዬ ተስፋ አደርጋለሁ። እንዴት ነው ኮኔክት የምናደርገው ካላችሁኝ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ትገባላችሁ ማለት ነው። በቀጥታ ወደ ብራውዘራችን ሄድና ወይም ወደ ክሮም እንሄድና ያንን ሊንክ ፔስት አድርጋችሁ ሎድ ስታደርጉት ይሄንን ፔጅ ታገኛላችሁ ማለት ነው። ይሄን ይመስላል የመጀመሪያ ላንዲንግ ፔጁ። በቀጥታ ምንድነው የምናደርገው? እዚች ጋር እንሄድና ኮኔክት እንለዋለን። ኦንሊ ሰፖርት የሚያደርገው ዋሌት ፍሎ3 ፋንተም ዋሌት ነው። ስለዚህ ፋንተም ዋሌታችሁን ቬሪፋይ ማድረጋችሁን አትርሱ። እንዲሁም ደግሞ ቬሪፋይ የሆነ አካውንት ካላችሁ ቀጥታ እዚህ ጋር ፖፕ ሲያደርግላችሁ ፋንተም እና ወደ ፋንተም ዋሌታችሁ ይልካል ማለት ነው። ኮኔክሽን ወይም ሳይኒን መልእክት ይልካል ማለት ነው። ቀጥታ ወደ ዋሌቱን ኮኔክት ከማድረጋችን በፊት ግን ኤክስቴንሽኑን ዳውንሎድ አድርገን ከዛ ብንጀምር የተሻለ ይመስለኛል። በቀጥታ ወደ ዌብ ስቶር እንሄዳለን። ሊንኩን እዚሁ ጋር አስቀምጥላችኋለሁ። ካልሆነም ደግሞ እዚች ጋር ከስር ዳሽቦርድ ላይ ከስር አንድ ቁጥር የምታገኙ ኮኔክቱ ኔትወርክ ፕሮቫይደር የምትለው ጋር ክሮም የምትለዋን ስትነኳት በቀጥታ ወደ ዌብ ስቶር ያመጣችኋል። እዚች ጋር አድ ቱ ክሮም እንለው እና አድ ኤክስቴንሽን እንለዋለን። ከዛ አድ አድርጎ ዳውንሎድ አድርጎ እንደጨረሰ አድ ያደርግልናል ማለት ነው ኤክስቴንሽን ላይ። አድ ካደረግን በኋላ በቀጥታ ኤክስቴንሽን ጋር እንሄድና በቀላሉ እንድናገኘው ፒን እናደርገዋለን። ፒን ካደረግን በኋላ በቀጥታ ኤክስቴንሽኑን እንከፍታለን። ኮኔክት ዋሌት እንለዋለን ማለት ነው። ከዛ በቀጥታ ወደ ዌብሳይታቸው ዳሽቦርድ ይመልሰን እና ዋሌት ኮኔክት እንድናደርግ ያደርገናል። እዚህ ጋር መተን እንደቀደሙ ሶልና የምትለውን ክሊክ ካደረግን በኋላ ኮንፈርም እንለዋለን ማለት ነው። ልክ ኮንፈርም ስንለው ትንሽ ሎድ ያደርግና ኮንፈርም ወይም ኮኔክት ያደርግልናል ዋሌታችንን ማለት ነው። which is ኤክስቴንሽኑም ላይ እንዲሁም ላይ ደግሞ ዌብሳይቱ ላይ እንደምታዩት እዚህ ጋር ይመጣና እኔ ኦልሬዲ ፓስወርድ ስላለው ፓስወርድ እንዳስገባ ይጠይቀኛል። ፓስወርድ እናስገባለሁ ማለት ነው። ሳይኒን ከፔጁን ኮንፈርም ካደረግን በኋላ ትንሽ እንጠብቀዋለን።
ድጋሚ ፖፕአፕ ሲያደርግ እዚች ጋር አካውንት ጋር የምንመጣና ሶልና የምትለዋን አንድ ጊዜ ኮፒ ወይም ክሊክ ካደረግናት በኋላ ኮንፊርም እንለዋለን ማለት ነው። ሶልና ስለሆነ የሚጠቀመው ኔትወርክ በሶልና ኔትወርክ ኮኔክት እንዲያደርግልን ዋሌታችንን ማለት ነው። ትንሽ ዘግየት የማለት ባህሪ ያለው ዌብሳይታቸው ትንሽ ያስጠብቃቸዋል። ዌብሳይቱ ላይ ወይም ደግሞ ዌብ3 ኢንተርፌሱ ላይ ወይም ይሄ የምታዩት ኢንተርፌስ ላይ ኮኔክት ያደርግልናል ማለት ነው። ሪሎድ እናደርጋለን። ትንሽ የማስቸገር ፕሮባቢሊቲ አለው። ያው ሳይቱ ላይ ብዙ ተጠቃሚ ስለሚኖረው ከዛ የመነጨ ነው። ኮኔክት ካደረግን በኋላ ያለውን ስቴፕ ደግሞ ኮኔክት ካደረግን በኋላ እናያለን ማለት ነው። ታስኬቱ ጋር እንደሚሰራ ምናምን ከዛ በኋላ እናያለን ማለት ነው። ያው እንደምታዩት እንግዲህ ዋሌታችን ኮኔክት ሆኗል ማለት ነው። እንግዲህ ወደ ዳሽቦርድ በመምጣት እንግዲህ እዚሁ ጋር ያው ታስኮች ሲኖሩ ምናምን እዚሁ ላይ ስለሚፖስቱ እዚሁ ላይ ከስር እያየን ታስክ እንሰራለን ማለት ነው። እንዲሁም ሪፈራል ኮዳችሁን እዚህ ጋር ማግኘት ትችላላችሁ። እንደምታዩት ሪፈራል ኮድ የሚል አለ እዚህ ጋር። ካልሆነ ደግሞ ሪፈራል ሊንክም ደግሞ እዚህ ጋር አለ። ያው እርስ በርስ ሼር እየተደረጋችሁ ሪፈራል ሊንካችሁን መጠቀም ትችላላችሁ ማለት ነው። እንዲሁም ኢንቫይት የምታደርጓቸውን ሰዎች እዚህ ጋር ያሳያችኋል። ከነሱ ሪፈር ያደረጋችሁትን ኖድ ምን ያክል ነው ምናምን የሚለውን ደግሞ እዚህ ጋር ያሳያችኋል። ኮሚሽናችሁ ምን ያክል ነው ምናምን የሚለውን እዛ ጋር ታያላችሁ ማለት ነው። ሪፈራል ሪዋርዳችሁም እዚህ ጋር አለ። እንዲሁም ደግሞ ክሌም ያደርጋችሁት ኮሚሽን ወይም ደግሞ ከሪፈራል ላይ የወሰዳችሁትን ኮሚሽን ደግሞ እዚህ ጋር ያሳያችኋል ማለት ነው። ወደ ኤርድሮፕ ቦታ ላይ ስንመጣ ደግሞ ለጊዜው እነዚህ አቨል ያልሆኑ ናቸው። በየቀኑ አፕዴት ስለሚኖር ያው የዛኔ ይኖራል። እስካሁን ግን ምንም ፖይንት አርን ስላላደረግን በዚህ ዋሌት ምንም ነገር የለኝም ፊት ለፊት ማለት ነው። በየቀኑ እየገባው ማይንስ አድርግ ምናምን እዚህ ጋር አፕዴት ያደርጉታል ማለት ነው። እነዚህ ግን ሴል ኖድ፣ ላይቭ ኖድስ እና ዳታ ሌብሊንግ የሚሉት ኦፕሽኖች ለጊዜው ዲስኤብልድ ናቸው። ዊችስ አልተጀመሩም ማለት ነው። ስለዚህ በቅርቡ ይጀምራሉ እሱን ብለዋል። እስከሚጀምሩ እንግዲህ እንጠብቃለን ማለት ነው። አሁን ላይ እንግዲህ እንደምታዩት ኤክስቴንሽናችንን በትክክል ራን እያደረገ ነው። ስለዚህ እንግዲህ ከዚህ በኋላ አብረን እናያለን ማለት ነው የሚፈጠረውን። አይ ሆፕ ይህ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ያው ይህ ቪዲዮ ከተመቻችሁ እና ወደፊት እንደዚህ አይነት ኤርድሮፖች ሲመጡ እንድሰራላችሁ ላይክ እያደረጋችሁ እንግዲህ ሰፖርት አድርጉኝ። እንዲሁም አዲስ የሆናችሁ ፋሚሊዎች ሰብስክራይብ በማድረግ የዚህ የቻናል ቤተሰብ መሆን ትችላላችሁ ማለት ነው። በተረፈ በቀጣይ ቪዲዮ ባይ ቪዲዮ እስከምንገናኝ እንግዲህ ይመቻችሁ። ፒስ። መልካም ሳምንት። Caught in the crossfire.